የተወደዳችሁ እንደምን ሰንበታችኋል? ወንድማችሁ ሸዋፈራሁ ደሳለኝ ነኝ። ዛሬ አንድ መልእክት ወደ እናንተ ይዤ መጥቻለሁ። ሁላችሁም ከልባችሁ እንድትከታተሉኝ በጌታ ፍቅር ለምናችኋለሁ። በተለይ የዚህ ዘመን ወጣቶች እግዚአብሔር እድሜ፣ ጤና፣ እድል የሰጣችሁ ወጣቶች ይህንን መልእክት እንድትሰሙኝ በጣም ከልቤ እጠይቃችኋለሁ። እንደምታውቁት መጽሐፍ ቅዱሳችን ስለ ብዙ ባለታሪኮች ብዙ ነገር ያስተምረናል። በሮሜ መጽሐፍ እንደተጻፈና እንዳነበብን ሁሉ ለትምህርታችን ተጽፏልና ለትምህርታችን ከተጻፈ ደግሞ የሚማር ሰው ከተጻፈለት ይማራል ማለት ነው። ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አለፈ ይለናል ቅዱስ ቃል። እንዲሁም ሳሙኤል ከዳን እስከ ቤርሳቤህ በእውነት በዘመኑ እግዚአብሔር ልቡን የሚያሳርፍ ደስ የሚያሰኘውን ነገር ሰርቶ ነው ያለፈው። ሌሎችንም ማንሳት እንችላለን። እናንተ በዘመናችሁ ምን እያደረጋችሁ ነው? ይህ ዓለም እንደሆነ ታውቃላችሁ። ካላችሁበት ከፍታ ከተጠራችሁበት ሰማያዊ ጥሪ ሊያወርዳችሁ በጣም ብዙ ድምፅ በተለያየ መንገድ ይለቃል። ይህን ድምፅ መተው አለባችሁ። የመጣውን ድምፅ ሁሉ መከተል ከጀመርን ወደማይፈለግ ነገር እንወርድና ከተጠራንበት ከትልቁ ሐሳብ እንወርዳለን ማለት ነው። ታስታውሳላችሁ፣ ነህምያ የኢየሩሳሌም ቅጥር እንደፈረሰ መልእክት ሲደርሰው ከልቡ በጣም ነበር ያዘነው። በንጉሱ ፊት ለአገልግሎት በቀረበ ጊዜ ንጉሱም ይሄ በጣም ከባድ የልብ ሐዘን ነው ፊት ላይ የተገለጠ ብሎ ምን እንደሆነ ይጠይቀዋል። እንግዲህ ያንን የጠየቀውን ከመለሰለት በኋላ ወደ ኢየሩሳሌም ሄዶ ስራ ሲጀምር እነ ጦቢያ እንግዲህ ምን እንዳሉት ታስታውሳላችሁ። ምንድን ነው ያሉት? ነህምያ ሆይ አሁን ካለህበት ከፍታ ከምትሰራው ቅጥር ውረድና በሜዳ እንገናኝ አሉት። ነህምያ አንድ ነገር መለሰላቸው። በጣም ትልቅ ስራ ላይ ነኝ አልወርድም አላቸው። ይህንን ድምፅ ሰምቶ ከከፍታው ቢወርድ ኖሮ ሊገጥመው የሚችለው ጉዳይ ምን እንደሆነ ታውቃላችሁ። ስራው ይስተጓገላል። እግዚአብሔር የሰጠውን ዓላማ አቺቭ አያደርግም። ስለዚህ ተሰነካክሎ ይቀር ነበር። ዓላማቸው እሱ ነበረ። ዛሬ ከልዩ ልዩ ቦታ በጣም የሚያስቁ በጣም ለኛ በተለይ ለወንጌል አማኞች የማይመጥኑ ድምጾች ከዚህ ከዚያ ይሰማሉ። ስለዚህ እኛ ሁሌም ሐሳባችንን ከቅዱስ ቃሉ ጋር በማድረግ ቅዱስ ቃሉ የሚነግረንን መንፈስ ቅዱስ የሚያሳየንን አሜን እሺ ብለን ተቀብለን በአግባቡ እንደ መንፈሳዊ ሰው ልንኖር ይገባል። ታውቃላችሁ፣ ወንጌላችን የዳንበት ወንጌል ብቻ አይደለም። እውነት ነው፣ የዳንበት ወንጌል ነው። ግን ደግሞ የምንሞትለት ትልቅ ዓላማ ነው። ክርስቶስ ኢየሱስ ምንም አላመቻመቸም ሲናገር አይደለም። በዓለም ሳላችሁ መከራ አለባችሁ ብሏል። እች ዓለም እንኳን ለኛ ይቅርና ለሰራት ለራሱ እንኳን ያልተመለሰች ዓለም እንደሆነች ታውቃላችሁ። ስለዚህ በተለይ የወንጌል አማንያን ወጣቶች ከከፍታችሁ አትውረዱ። በዘመናችሁ ምን ሰርታችሁ ነው ማለት የምትፈልጉት? በዘመናችሁ ምንድነው አቺቭ ማድረግ የምትፈልጉት? መቼም ለተከፈለልን የህይወት መስዋዕትነት ለፈሰሰልን ቅዱስ ቃል የሚመች ወይም አቻ የሚሆን ነገር ልናደርግ አንችልም። በጭራሽ አንችልም። ኢየሱስ ክርስቶስ አባቱን ታዞ ያደረገው አቻ የለውም። ትልቅ ነው። ቋንቋ ስለሌለን ነው ትልቅ ነው የምንለው። ግን ዘመናችንን ለእግዚአብሔር በማስገዛት ዓለም ከምትወረውረው ከልዩ ልዩ ድምፅ ጆሮአችንን በመከልከል የተጠራንበትን ትልቅ ዓላማ እንድንኖር በጣም ላሳስባችሁ እወዳለሁ። የእግዚአብሔር ቃል እንዲህ ይላል። ወጣቶች ልብ ብላችሁ ስሙኝ። ከምታዩትና ከምትሰሙት ነገር ተጠበቁ ይላል። አያችሁ፣ መጠበቅ አለ። ለካ ዝም ብሎ የሚሰማውን ነገር አንሰማም። ለካ የሚታየውን ነገር ዝም ብለን አናይም። እኛ በመንፈስ ቅዱስ ጸጋ ባለን የመንፈስ ቅዱስ ኃይል በተከፈተ ዓይን በተከፈተ ጆሮ ማየት ያለብንን መርጠን መስማት ያለብንን መርጠን መስማት አለብን። ከነፈሰው ጋር አብረን የምንነፍስ ከሆነ ከደረጃ ከስራ ዝቅ የምንል ከሆነ በጣም ችግር ይመጣል ማለት ነው። እንደ ዳነ ሰው መንግሥተ ሰማያት በክርስቶስ ኢየሱስ እንደተከፈተለት ሰው አብ በክርስቶስ ኢየሱስ በኩል እንደተቀበለው ልጅ እንዳደረገው ሰው ራሳችን ደረጃችንን ከፍታችንን መጠበቅ አለብን። አንዳንድ ድምጾች ሰዎች በዘመናቸው ሳይሰሩ በዘመናቸው የሚጠበቅባቸውን ነገር ሳያረጉ ዘመናቸው ካለፈ በኋላ በቁጭት ይሁን በንዴት ይሁን አይታወቅም በዘመኑ ያለነውን ደግሞ ሊስሙን ይፈልጋሉ። በተለይ ደግሞ ከኛም አነስ ያላችሁት ወጣቶች በእንዲህ ያለ ድምጽ እንዳትሳቡ። በዘመናችሁ ላይ ሲሪየስሊ በዘመናችሁ ላይ መስራት አለባችሁ። ይሄን ካላደረጋችሁ ለምን እንኖራለን? ሰው ከየት እንደመጣ ለምን እንደሚኖር ወዴት እንደሚሄድ ፈትሾ
በመጽሐፍ ቅዱሱ መልስ አግኝቶ መኖር ካልቻለ ችግር አለ ማለት ነው። ስለዚህ እኛ ከእግዚአብሔር መተናል። እግዚአብሔርን ለማምለክ በእግዚአብሔር ዓላማ እንኖራለን፣ ወደ እግዚአብሔርም እንሄዳለን። ስሙ የተባረከ ይሁን። ታስታውሳላችሁ በኤፌሶን መጽሐፍ ላይ እንዲህ የሚል ቃል አለ። እግዚአብሔር የመጨረሻ አልቲሜት ጎሉን የመጨረሻ ሐሳቡን በዚያ ቃል ውስጥ ጠቅልሎ ሰጥቶናል። በመጨረሻው ዘመን በሰማይና በምድር ያለው በክርስቶስ ኢየሱስ መጠቅለል ነው የሚፈልገው። ስለዚህ የኛ የኑሮ ዓላማ የሚመዘዘው ከዚህ ከኤፌሶን ቃል ነው ማለት ነው። አትጠራጠሩ ወገኖቼ፣ ዓለም እንደሆነ ክፉ ነች። ከስራችን ከተጠራንበት ዓላማ አውርዳ እዛ ማጫወት ትፈልጋለች። እሷ እንደፈለገች መጫወት ትችላለች። እኛ ግን ዛሬ ከሕግ በላይ ነን፣ ከጸጋ በታች ነን። ስለዚህ ደረጃችን ከፍ ብሏል፣ ከዓለም ተለይቷል ማለት ነው። እንዳመነ ሰው እንድንኖር አደራ ለማለት እወዳለሁ። ተባረኩ።